አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። እንዴት ናቸው ቤተሰቦቼ? ሰላም ናቸው? የቻናሌ ተከታታይ በሙሉ ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ውሎ እንዴት ነበር? ምሽትስ እንዴት ነው? ከእኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ከእኔ ጋር አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ሀገርስ እንዴት ነው? ኢትዮጵያስ እንዴት ይዟችኋል? ከእኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። እናንተስ እንዴት ናችሁ? ሁሉ ሰላም ነው? ከእኔ ጋር አልሐምዱሊላህ ረብል ዓለሚን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን ኢንሻአላህ። ሁሉም ነገር ለበጎ ነው። አላህ ትዕግስቱን ይስጠን። በያለንበት ሀገራችን ሰላም ያድርግልን። ኢትዮጵያን ሰላም ያርጋት። እንዴት ነው ደውላችሁ ያናገራችሁ ሰዎች አላችሁ? ሀገር ሰላም ነው? ቤተሰብ ሰላም ነው? እኔ ያው አልሐምዱሊላህ አልደወልኩም። ያው ብዙም ችግሩም ወደኛ ጋር ስለሌለ አልደወልኩም። ያው አልተገናኘንም ማለት ነው ከቤተሰብ ጋር። እናንተስ እንዴት ናችሁ? ሁሉ ሰላም ነው ከእናንተ ጋር? ቤተሰቦቻችሁ የተጨናነቃችሁት ሁሉ ቤተሰቦቻችሁ ደህና ናቸው? ደውላችሁ ስልክ ይሰራል? ያው ከኛ ጋር ግን ያው አልደወልኩም። ረብሻውም አልነበረም ወደዛ ማለት ነው። በዛ ምክንያት እኔ ከኛ ጋር ደህና ነው ይላሉ፣ ግን ያው ወሬ ነው። ብቻ አልሐምዱሊላህ ሀገራችንን ሰላም ያድርግልን ኢንሻአላህ። ሁላችሁም በያላችሁበት ያለ ሰላም ከእናንተ ጋር ይሁን። በያለንበት ሰላም አላህ ያድርገን። ሀገራችን ሰላም ያርግልን። ቤተሰቦቻችን ሰላም ያርግልን እላችኋለሁ ውዶቼ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ስደትስ እንዴት ነው? በሀገር ያላችሁ ሀገር እንዴት ነው? ስደት ላይ ያላችሁ ስደት እንዴት ይዟችኋል? ሁሉ ሰላም ነው? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን። አላህ ምስጋና ሽክር ይግባው። አልሐምዱሊላህ አለሁላችሁ። አላህ ሱብሓነሁ ወተዓላ ከሁላችንም ጋር ኢንሻአላህ አላህ ይጠብቀን ይጠብቃችሁ እላለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እና አብሽሩ፣ ጠንክሩ። ሀገራችን ኢትዮጵያን ሰላም ያድርግልን። ሁላችንም በየሃይማኖታችን ለሀገራችን ለቤተሰቦቻችን ዱዓ እናድርግ። ሀገራችንን ሰላም ያድርግልን ኢንሻአላህ። ዱዓ ነው ዱዓ ነው ዱዓ ነው። ዱዓ ያስፈልጋታል ሀገራችን እና ለሀገራችን ዱዓ እናድርግላችኋለሁ ውዶቼ። ዞሮ መግቢያችን ሀገራችን ናት። የሰው ሀገር የሰው ነው ያባራን ነው። ለሰላም ያድርግልን ሀገራችንን ኢንሻአላህ። ልጆቻችንን በሰላም ሀገራችን ገብተን ልጆቻችን ጋር እንድንገናኝ ሀገራችን ሰላም፣ ልጆቻችን ቤተሰቦቻችን ሰላም ያድርግልን። ስደት ምንስታዘዝ ነው እንጂ ምንም አያዋጣምና አላህ ሱብሓነሁ ወተዓላ ሀገራችን ሰላም ያድርግልን። ቤተሰቦቻችን ሰላም ያድርግልን። ኢትዮጵያን አላህ ያረጋጋት፣ ፍቅር ይስጣቸው። ሰው ቤተሰቦቻችንን የሀገራችንን ሰው ፍቅር አላህ ይወፍቀው። አላህ ፍቅርን ይስጠን ያዋደን እላለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ስደት እንዴት ነው? ስራ እንዴት ነው? አልሐምዱሊላህ ረብል ዓለሚን ከኛ ጋር ሁሉ ሰላም ነው አለሁላችሁ። አልሐምዱሊላህ ረብል ዓለሚን እና ውዶቼ በያላችሁበት አላህ ይጠብቃችሁ። የደመራችሁ ሰዎች ያው የደመርኳችሁ ነው በዩቲዩብ እየገባሁ ማለት ነው። በእንትን በደውል ደግሞ እምቢ ብሎኛል። እኔ ለምን እንደሆነ አላውቅም። ስልኩ አዲስ ስለሆነ ብዙም አልተዋወቅንም ማለት ነው፣ አልተግባባንም። እና እንደዛ እላችኋለሁ ውዶቼ። ያው ኮሜንትም ስለተዘጋብኝ ያው ስደምራችሁ ግን ኮሜንት አላደርግም። ሰብና ላይክ ብቻ ነው የማደርገው ማለት ነው። እና ለሙሐመድ በሚለው ማለት ነው። እና ሰብ ማለት ማን ነው ኮሜንት መስጠት አልችልም ማለት ነው። እናንተ ከሰጣችሁ ግን በኮሜንታችሁ መልሳለሁ ማለት ነው ውዶቼ። እና አላህ በያላችሁበት ሰላማችሁ ብዝት ይበል። አላህ ይጠብቃችሁ። የአላህ ረህመትና ረድኤት ከእናንተ ጋር ይሁን ኢንሻአላህ እላችኋለሁ ውዶቼ። አላህ ይጠብቃችሁ በያላችሁበት። ያላህ ጥበቃ ከእናንተ ጋር ይሁን ኢንሻአላህ። አብሽሩ፣ በርቱ፣ ጠንክሩ እላለሁ ውዶቼ። እና አላህ ሱብሓነሁ ወተዓላ ይጠብቀን፣ ሀገራችን ሰላም ያድርግልን።
ሀገር ሰላም ካልሆነ የኛ ስደት ትርጉም የለውም። ሰርተን ሀገራችን መግቢያችን ሀገራችን ሰላም ካልሆነች ምን እላለሁ? የኛ ልፋት በከንቱ ነው የሚቀረውና ሀገራችን አላህ ሰላም ያርግልን። ብንለፋ ትርጉም የለውም እላለሁ። ሰርተን በሰላም ሀገራችን ገብተን ሀገራችን ታልተረጋጋን ከቤተሰቦቻችን ጋር እላለሁ። አላህ ሀገራችንን ሰላም ያርግልን። ከቤተሰቦቻችን ጋር በሰላም እንቀላቀል ያድርገን ኢንሻአላህ። የናፈቅን እናት አባታችንን ልጆቻችንን ሀገራችንን በሰላም እንድናገኝ ሁላችንም በየሃይማኖታችን ዱዓ እናድርግ። ሀገራችንን በሰላም እንድንገባ እላችኋለሁ ውዶቼ። አላህ በያላችሁበት ሰላም ያድርጋችሁ። ሀገራችን ኢትዮጵያን ሰላም ያርጋት። ሁላችንም በየሃይማኖታችን ዱዓ እናድርግ እላችኋለሁ ውዶቼ። በርቱ፣ ጠንክሩ፣ አብረን እንጓዝ እላለሁ ውዶቼ። አብረን እንገስግስ፣ እጅ ለእጅ ተያይዘን አብረን እንደግ። አብሽሩ፣ ጠንክሩ እላችኋለሁ ውዶቼ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።